ግን ያለን ብቸኛው አማራጭ ምንድነው የሚለው ደግሞ በተደጋጋሚ በተፈጠሩ መድረኮች ተነጋግረናል። በዚህ ወቅት በጣም መጥፎ ውሳኔዎችን ጭምር እየወሰንን የምንሄድበት እንጂ በጣም ኮንደንሲቭ የሆነ ኤንቫይሮንመንት ተፈጥሮ የመማር ማስተማር ሂደቱ ጤናማ ሰላማዊ በሆነ መንገድ ብለን እንደምናስብ አይደለም። ችግር ውስጥ እናስተምራለን የሚለው ያዛለን። ትምህርት ተቋም በነገራችን ላይ በተፈጥሮም በባህሪው ሰፊ የሰው ኃይል ያለበት ለማኔጅመንት የሚመች በተሻለ መንገድ በሲስተም የሚመራ ተቋም ከእናት መስሪያ ቤቱ ከትምህርት ቤቱ ጀምሮ እስከ ታች ድረስ አደረጃጀቱ የተሻለ እና ይህንን በደንብ አጽንኦት ሰጥቶ መነጋገር ይጠይቃል። በመጣው የተማሪ ቁጥር ትምህርት ማስጀመር ይጠይቃል። እኛ ፍላጎታችን የጭጓኔና የገዛራ ተማሪዎች መጥተው ነበር። የፋክልታ ተማሪዎችም እዚህ መጥተው መማር አለባቸው። አንድ ደረጃ ትምህርት ቤቶች ላይ በተመሳሳይ መሸኛ እየያዙ እየመጡ ነገሩ እስከሚስተካከል ድረስ እዚህ መማር ያለባቸው ነው። ስለዚህ ከተማው ላይ ትምህርትን ማስቀጠል የመጀመሪያ የመጨረሻ አማራጭ ናቸው። ገቢ እንዳይሰበሰብ ትምህርት እንዳይከድ የሚሰራው የፖለቲካ አሻጥር ማንን እንደሚጎዳው ማንን እንደሚበላው ማንን እንደሚያጠፋው ነገ እያሰብን ካልሰራን አደገኛ የሆነ ሴናሪዮ ያጋጥመናል። ከፊታችን በጣም ከባድ ነው። ከፈል መስዋዕትነት ካለ በጣም ዝግጁ ሆነን ነው። እኛ በነገራችን ላይ በጣም ተራማጅ ሆነን ዋይዝ ሆነን ነው ይህንን ፓርት ለመደገፍ እየሰራን ያለ። እነሱ እንደሚሉት አይደለም። ከነፃነት በኋላ ትምህርት በየትኛውም ዓለም ላይ ተደርጎ አይታወቅም። የኢትዮጵያ ታሪክ ውስጥ ጭምር በተካሄዱ የተለያዩ ጦርነቶች ትምህርትን ቅርንጫፉን ነበር ለምን እያሰብን ስራ መስራት አለብን። ሀሳብ ስጡ። በስራችሁ ያለው መምህር በጣም በጥብቅ ዲሲፕሊን የሚመራ መሆን መቻል አለበት። በሰዓት የሚገባ በሰዓት የሚወጣ መሆን መቻል አለበት። ከማስተማር አማራጭ የሌለው አጀንዳ ነው። መንግስት ደግሞ በተቻለበት በመንግስት በኩል ማስተማር ትክክል አይደለም፣ ለጊዜው ግን ኖሮ ነው በጣም መጥፎ ሊሆን የሚችል። ስለዚህ በተሰጠኝ ግብረ መልስ ተማሪውን ሰብስበው ሲያናገሩ እያለቀሱ ተማሪዎች ተናገሩ። እንባቸው ነው አላስተምረን ያለ መምህሩ ነው የሰጡት አስተያየት ነው። እየሞትንም ቢሆን እኛ ሁለተኛ ዓመት እንዴት ዝም ብሎ ሳንማር እንቀራለን? እንሙት በቃ ያስተምሩኛል። አቋም ያስቀምጡ አቋም ለዛል ለማይክሮ ሰከንድ መቆም የለበትም። ካሁን ቀበሌ የሚያደርገው ወኔ ነው ትምህርት እንዲያስቀጥል ያለው። ህዝባችን ደግሞ አሁን በዛ ልክ እኛ ጋር ነው ያለው። ከተማ ውስጥ ያለው ህዝብ የተሻለ ነው። በቃ ሰላምን ይፈልጋል። ሌሎች ነገሮችን ማድረግ ይፈልጋል። ግብር እየገበረ ነው፣ በስራ እየገበረ ነው። ህዝቡ ውስጥ ስንገባ የምናየው ምንም ብዙ ነገሮች የሉም። እየተስተካከሉ የአመለካከት ችግሩን እየፈታ ነው። ሰላም እንዳማራጭ እያደረገ ነው። ከኛ ጎን እየሆነ ነው። በብዙ መንገድ እየደገፈ ነው። ወደ ገጠሩ ያለው በጣም ቶርች ተደርጎ በጣም እየተሰቃየ ነው። እሱም ደግሞ በሂደት ይመጣል። መጥተን እንደመጣው ተማሪ ስለመጣ አስገብተን በደንብ ገንዘብ ይፈጥረን ዛሬ የተሻለ ስራ ሰርተን ነገ በተሻለ መንገድ ደግሞ ተማርኮ ይቀጥላል። ይህ በዛ መንገድ ሁላችንም ማድረግ ያለብን ሀሳብ ነው። እነሱ ሀሳቦች ካሉ ለምርት ሀሳብ ወሰድ ቀጥታ በስራችን በተሻለ ሀሳብ